በሽት ዋናው ተመቷል። እንደዚህ ያለ ፈረሰ ለስደት ሌላ ጊዜ ይመጣል። ይበቃል። አሜን። ያለው ሰው እንደዚህ መጡስ እንደዚህ አድርገህ እንደዚህ በጣም ምስራት እንዲያደርገህ ከዚህ ምሽት ጀምሮ ማለት ነው አናቶችን እንደዚህ ከሚሳከላቸው አንዱ አንተ ነው ማለት ነው። ተቀደምክ ጠብቀኝ በል ወካቸው ሰው የሆነ ቦታ ይዘህ ጠብቀኝ በል ያው ትንቢት ያናገራል ማለት በተስፋ ይነግርሽ ቦታ ይዘህ
ፓስተር ይናገራል። ሁሉም እዚህ ነው። ከዚህ ኮንፈረንስ በኋላ በአንቺ ቤት የምስጋና ከብሮ ይመጣል። ደውለሽ ነገር ስልኬ ፓስተር ጋር እግዚአብሔር መንፈስ አስደንቅሻለሁ ብለዋል። ጨርሻለሁ፣ በሰላም እንገናኝ። ሁሉ ሰው ጮህ ያድናል ይበላል። ማ አረ ያድናል ማ ጮህና ያድናል መልስ ማ ያድናል 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 ለኔ እሷን ይገኝ በእናትህ እሷን እናት አሜን ወይስ ብድግ ነሽ? አሜን በኢየሱስ ከዚህ ኮንፈረንስ በኋላ የእንተራራ መዞር በቃ እንጂ እሱ ወይስታል በሰፊዛል አይመጣም። በቃ ይጀምር ይመናል። በቃ አሜን እግዚአብሔር መንፈስ ቅዱስ እንደዚህ ይላል። ፊቴ ወደ አንቺ መልሻለሁ። አትሞትም። ቅርብ ጊዜ ያው ቅርብ ጊዜ ቅርብ የተናደደ የሰው መንፈስ ያገባል። በጣም ቁጭት የያዘ የተቆጠረ ካልደፈው የለም የሰው መንፈስ ነው የሚያወራው። ዛሬ እንደዚህ ብሏል። አንተ እዚህ ነህ፣ በእነሱ መንደር ነው ተፈጥሯል። በፊቱ ቆምኩለት እኔ ሰምቻለሁ። በቂ ነው፣ በቃ ስንት በቂ ነው። ራሱ አትቀመጥ ባሰሪ በቂ ነው። ስንት ግን ትንቢት ታሚኝ በኢየሱስ ዛሬ ምሽት ያንተ አንተ የሚከተል የሰው ዘንዶ ሞቷል። አሜን። እኔ ስለሱ አላውቅም። ታርቃው ምን መንገዱ መውጫው የሚወጣው የሚገባው ሁሉ ነገር እንደዚህ የያዘው የሰው ፕሮግራም እያየሁ ነው። ዛሬ ግን እንዲህ ብለዋል፣ ከአንተ ጋር ይዋጋሉ። ነገር ግን አንድ ዘንድ ከአንተ ጋር ነኝ፣ አያሸንፉም። ብድራቸውን አውጥቻለሁ። በዚህ አይነት ያለ ዘንዶ ተገለዋል። አስቴር አንዴ ከመሪዎች ጋር ከምን ነው በዚህ ወደ ጸልዩ እግዚአብሔር ተናገረኝ ነገር ጸልዩ ጸልዩ። ዛሬ ግን እንዲህ ብለዋል፣ ለጠላት ጀርባ ለአንተ ፊት እንኳን ዛሬ ምሽት መጣ ዋናው ተዘግቷል። ጨርሻለሁ። የቀረው ሰዓት የለም። በሰላም እንገናኝ። ለእሷ ከዛሬ በቃ ሌላ ቀን በኢየሱስ አንቺ የአንቺ ስራ የስራ ነው፣ የልጆች ስራ በእሷ ስራ ነው ያለ አንቺ ለሚያጽናናው አንቺ ደግሞ ሌሎች ታስረኝ። ለእሷ አንድ ሰው ጮህ አሜን። ምን ሆናችሁ ነው ደግሞ የአመት ያለሽ እንጂ በእናትሽ በኢየሱስ የዜማ ወራት ገብቶኛል። አሜን። ወቅቱና ጊዜ ጠብቆ ሊፈራረቅ ያለ ክፉ አዋጅ ዛሬ ምሽት አሜን። ጉልበት አለበት። አሜን። ጉልበቷ አሜን። አንቺ አሜን። ጊዜና ሰዓት ጠብቆ ሊፈራረቅብሽ ያለ አደገኛ አውሬ ዛሬ ሞቷል። አሜን። የእሷ ሲሞት ያንተ ይሞታል። በእናትህ እግዚአብሔር ጌታ ነው። በእውነትም ከዚህ ኮንፈረንስ በኋላ አንተ ዋርካ ነው የምትሆነው። አሜን። ያሉታውን ትንቢት ያናገራል። ከዚህ ኮንፈረንስ በኋላ
ስለምታመሰግኝ ከዚህ ኮንፈረንስ በኋላ አንተ ምንጮት ላይ እናንተ የገርሶች ዘምሩ የሚያዘምር ልጅ ከፊቷ ይፈልጋል። እሷ ሲሆን ለአንተ ሆነ ጭቃ ፈርግና አለበት ሰዓቱ አንጻር ከሰዓቱ አንጻር እየጮኮልኩ እያዳለቁ ማለት እንዳይዛባብኝ በሚገባ አድምጥ። እግዚአብሔር ከዚህ ኮንፈረንስ በኋላ እንደዚህ ያለ አዲስ ጆሮ ያደርግሻል። ዛይ ከፍተልሻል። አንቺ ክብር ይለኛል። ሶስት በሶስት በሽታ ሊመጣሽ ሰይጣን ያወጣው ፕሮግራም አለ በኢየሱስ ዛሬ ግን ተመቷል። እያየው እኮ ነው። ግማሽ በኩላሽ ይበላል። ምን አልኩሽ? ምልክት አለ ከዚያስ እንደዚህ ማትይዝ እነዚህ ጣቶቿ እንደዚህ ሆነው የሚቀሩ እንደዚህ ከሆነ እንደዚህ ከሆነ ልጅ ቢያነሳ እንደዚህ ሆነ ያንቺ ይመስል እንደዚህ ሰው ሁሉ በማንኪያ ሰው ሁሉ የሚገርም ነገር እኔ እያየሁ መንፈስ ብዙ ያወራኝ ነው። ዛሬ የሚደሞያ መንፈስ ይመጣል። ፓስተር ይትላል በኢየሱስ እና ሊጋቱታል እኔ ልጅ ጌታ ነው። ይሄ ማግራት መሰለ ማግራታሽ በየቀኑ ማለት እንደዚህ ሆነ። አንዳንዴ በኢየሱስ ነው እንዴ ልጆች ናቸው አንዳንዴ ዛሬ ሲጋር ያብቃ። አሜን አሜን አሜን። ምንድነው በጠዋቱ ሰው ባለ ጮኸ ነው ነው ሌላ ነገር እናንተ በጣም አገር ልጆች ጎበዝ ናቸው። ወደ ሌላ ነገር ነው በኢየሱስ ስም ይሰማል ይማታጋለ ነው የምነሳው። በእናንተ ውስጥ ወጸጋ ራሳችሁ አትናቁ። እናንተ የእግዚአብሔር አምባሳደር ናችሁ። እጃችሁ ከፍ አድርጉና የተመታ የሆነ የፈረሰ የሆነ ይፍረስ ይፍረስ ይፍረስ። አንቺ ጸጉር ብትን ያለሽ አሜን ወይ ሞት ከቤትሽ ወጣ ይላል። ጸጉር ብትን ያለሽ ምረት በኢየሱስ ስም በዚህ ሞት በያየው የሚገርም ነገር እንደዚህ ጥቁር አሞራ እየበራ ትኬሻለሽ ለተሰበራ ይላል። እንደዚህ እጃችሁ ደግፋልኩና ከላይ ላይ ሞት ይሰበር ብላችሁ ታበዩ ከላይ ላይ ሞት ይሰበር ታቴ ካሎዲያ የተሰበራ ይሆን ከወቆና የሞት ጨለማ ይሰበር የቀንዶ ሲስተም ይሰበር የአውሬ ሲስተም ይሰበር የሐዘን ሲስተም ይሰበር። ወይ ማከል ጥቁር አሞራ እንደዚህ የሞት መልአክ ነው ላይ እንደዚህ ነፍሷን ሲሲማ ያለው ጌታ እንደዚህ ነው። አንቺ ከተሞሉ ሳይቀር እግዚአብሔር እንዴት ነው እስከሚባል ድረስ ዞር ትገሻል። ዛሬ በዚህ ምሽት ተሰበረ። በዚህ ምሽት ተሰበረ። ሲናገር አሜን ብለህ አሜን ቸቹ ይሲ በስማ ምን ታደርጋለህ? እዚህ ውስጥ እዚህ ምን ታደርጋለህ? በቃ ታደርጋለህ ቆማ ዛሬ ፋቲ አሰን ኪው መጥተነስ ምንድነው ፋውስ እስከምላን ድረስ ሌላ የሌለው ነገር አላወራም። ዛሬ ግን እንደዚህ ነው። መኪናዎች አልቀይራም። አሜን ቶቹ ላይ ፋውስ ይመጣል። ብርሃን በታላሎ ባሃዲጋ ኢማካቴ ፕሮሴ ባለቤት ይካል አንተ ነህ ዳኒ ባለቤት ይያዝ እንደዚህ ነው በጌታ ፍቅር ዱንያ ከዛ ታሙሽ ከዛ አትምንከሽ ከዛ በኋላ ምናምን አይሆንም በኢየሱስ ከዛ በኋላ ጨርሻለሁ ይላል። ማናምስ ባልና ነው አንዳንዴ የሚሰናቸው ድምጾች ራሱ ከባድ ናቸው። ዛሬ ምሽት በቃሉ ዛሬ ምሽት ከዚህ ጋር ከሞት ወጣ ተመቷል። አሜን 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 አሜን። አንተ ያደረግና ክብር የሚያላላ መንፈስ መጀመሪያ ጀግና ነሽ፣ ብርቱ ነበርሽ። ይኸው ያለውን ሁሉ ልበሽ አታውቅሽ አይተሽ ማዝጋ ልጅሽ ስሟ ማን ያ አንቺ ስትፋወሺ ማዘን ዘተፋውን ሳይሆን
ከማለትሽ ላይ በሽታ ይመጣ። አንዴ በሽተኛ ናት። አንዴ በሽተኛ ብዙ ጊዜ ነው ገመት አይደለም ከሞቱ ጋር እኛ ካለን ጌታ አዲኛ ከሞቱ ተቀረበ ሞት አንዴ ታውቃለህ በመላይ እንደዚህ ከሁለቱ ደግሞ አንድ ጊዜ ዛሬ ምክት እዚህ ጋር እሷ በደስታ ነበቴን ተዘግቷል። አሜን አሜን። አንድ ጀግናጮ እግዚአብሔር ተዋጊ ነው ይባል። ስሙ ማን ነው? ለዚህች ልጅ እግዚአብሔር ጣልቃ ገብቷል። ሌላ ማቴባን ለቅሶ ሊያስቀምጥ ያለ አውሬ ያለ እዛም መቃብር ተዘግተዋል። በኢየሱስ ስም ከዚህ ኮንፍራንስ በኋላ ልብሽ እንዳይሰበር ኪዳንሽን ባንክ ላይ አጸናው። በዚህ ቤት ሀዘን አይሆንም የሚጮህ ባንክ እንደዚህ ከፋር ጋዜና አላጣሽም ይባላል። አላጣሽም እንደገና እንደዚህ ራስሽን ያይ እንደዚህ ባለኛ ራስ ዳ እያየሁ ሲያል ዛሬ ግን ፈውስ የተናወረውን አውርቼ እንድለያየኝ መልስ ሲመጣ በአንቺ ቤት ዛሬ ምሽት የደስታ ደስታ ፋል ተቀበል። እጃችሁ ከፋትና ፋስ ያዛት እኔ ባንተ እጅ ፈውስ እንዳለ 100% ፈውስ ይሆናል። እነዚያ ድንቶች አንዳንድ እንድትመጥ ሚያደርግሽ ግድ እንድመጣ ሰው ሚያደርግ እንዳለ እቃን ከባድ ነገር አለስ እና ሰውነትን ካሊ በቀና ስታይል አጋሙራጅ ትክክል እውነት ነው ማለት ነው። ከዚህ በኋላ ከራንቺ እቃ ምናምን ሰው ድንጋይ ብትሸከም አሜን ፈውስ የልጆች እንጀራ እንዴ በጣም ይወዳል። ሁሉ ወላችሁ መጣችሁ አይሆንም። መሮች አንድ ብድግ በሉ። አንድ ሰው እንደ ሕፃን ልጅ እንደዚህ አቅፈው ሽንት ቤት ሲወስድ እንደዚህ ከዛ እንድታዝላት ዘመናዊ መሰረት ሁሉ ነገር በመነፍሶ ለማልቋል። ዛሬ ደግሞ እናበላሻለን። እናንተ አንበሶች ሹና አሜን አሜን ባዶ ይሰማይ ከዚህ ቤት ይመታ ከዚህ ቤት ይለቀቅ ከዚህ ቤት አውሬው ይመታ። አጥንቶቿ የሚሰው ጸልያለሁ ማንተም ከላላ ይሰማ ጨለማ ከቤቷ ላይ ይሄድ በኢየሱስ ተማውሳ ነገር በኢየሱስ ዛሬ ኃይሏ ይታደስ። ጉልበቷ ቤቷ ላይ ልታየው እጆቿ ያጨብጭቦ እግሮቿ ያሸብሽቦ በባ ወገቧ ይስራ እጆቿ ለአንተ ያጨብጭቦ ልቧ በአንተ ደስ ይበላል። ሐዘን ከዚህ ቤት ይሄድ ከዚህ ቤት ይሄድ። ይህን ተራራ መዞር ይብቃት። የበሽታ ተራራ ከቤቷ ይሄድ። የጨለማ ተራራ ከቤቷ ይሄድ። በኢየሱስ ረግሜዋለሁ። ይፍረስ በኢየሱስ ስም ይፍረስ በኢየሱስ ስም ይጠገድ በኢየሱስ ስም አካታባ ታታባ ዛሬ ተፈውሳ ተገኘ ዲና ተገኘ ፈውሷ በሰውነቷ ትወጣ አመታት ለሞተራ ይነጋ የመዳን ፕሮግራም ይቀር። ዛሬ አልጋዋ ላይ ብርሃን ይብራ። ልብሶቿ ፈውስ ይሆኑ። አጥንቶቿ ፈውስ ይሆኑ። ታምራት ቤት ሆነ። እልልታ ቤት ሆነ። ሃሌሉያ ሬባባባባባ ሬጂያ ማንታራዳ ዜባባባባባ ሌላ ባራቢያ ፈረሰ ተገላበጠ ተመታ ጮይና ተመተረ። ቅድም ሰምታለህ ሲሰበስቡ ዘር ሲያከማችሁ መጥቶ የሚያበላሽ በኢየሱስ ከዚህ በኋላ አቅማ ብርቱ ይሆናል። በኢየሱስ ይሄ ሰው በኢየሱስ አማ ስምሽ ማነው? እኔ አልሞትም። ገና አልጨረስኩም። ገና አልጨረስኩም። እኔ አልጋሽ ቁራኛ አልሆንም። እኔ አልጋ
ሌላ ዓለም ሳይቀር ሐኪም ሕክምና እንድትሄድ ባጭሩ ዛሬ ምሽት ዋናው ሞቷል። ዋናው ሞቷል። በልሰተ ዋና ሞቷል። ከዚህ በኋላ ድንጋይ ልትሸከሙበት ትችላለች። በምንም ድካም ቸችኩ በምንም ድካም ግን የሚያስመጣ ይመጣል። ግን ትመጣለች። እግዚአብሔር እንዲህ ብለዋል። ዛሬ ምሽት መጋረጃ ተቀደዋል። ለዚህ ሴት ትንሣኤ ሆኖላታል። መሪዎች እንጸልዩለን። ምስጋና አሜን። ሸክም ሊሆን ነው። በዚህ እንደዚህ ጥያቄሽ ቁማር በእንጃንቺ ደግሞ አንዳንዴ በቃ ለማንም አታወጣም። ጌታ እንዲህ ብለዋል። ድንጋዩ ተንከባለዋል። ጠብቂ ሰዓት የለም። ምን ላድርግ? ሰዓት የለም። ሰዓት የለም። ብዙ ጨቅ ደስ ይለኛል። ዛሬ ምሽት ዋናው ሞቷል። ዛሬ ላታ መሪዎች እንዲፈቅር ሰላም ባይና ቁጭ ወይ ጌታ እንዲህ ብለዋል። ጣልቃ ገብቻለሁ። እንደዚህ ያዝ። ክረምቱ አልፏል ብለን ንገራቸው። ክረምቱ አልፏል። እንደገና ንገር። ክረምቱ አልፏል። ክረምቱ አልፏል በል። ክረምቱ አልፏል። ፓስተር ማይክ ይዛል ያዝና እኔ የምለውን በል። ከልጆች መል አንዱ አይሞትም። አንዱ አይሞትም። አሜን አሜን። ናታን ዮኔል ቀደም ናታን ዮኔል ሁል ጊዜ የሚያመው የተኛው ነው። እንደ ጉንፋን መጥቶ ዮኔል ታናሽ ማለት ነው። እያየው እኮ እንደ ጭንፊት መጥቶ ይኸው ከፊት እንደዚህ ሊወስድ በልጅ ባለ ዘንዶ ዛሬ ሞቷል። እንደዚህ አይሞትም። በዚህ ቤት ሞት ይሁን ሰላም ልጄን ለማስቀበር ግን እኮ ጠዋት እኮ ሰላም ነው። አንድ ሳምንት እኮ ሰላም ነው። አንድ ሳምንት ሰላም ከዛ በኋላ መጥቶ ዛሬ ምሽት ይብሏል። የሞት መልአክ ክንፉ ተሰበረ። የእሱ ቤት ሲሞት የአንተ ቤት ይሞታል። ኃያል ይሆናሉ። ኃያል ይሆናሉ። አሜን አሜን። የጥበብ ልጆች ይሆናሉ። የጥበብ ልጆች ይሆናሉ። ፊት ያ ተራራ ተነስቷል በለው። ከአንተም ፊት ያ ተራራ ተነስቷል። አንተ ታታሪ ነህ፣ ትሰራለህ። ግን በረከት እንዳንተ እንዳትገናኝ እንደዚህ በኃይል እንዳትገናኝ የሚከለክል ብዙ ዘመን ዛሬ ምሽት ብሏል። ተመቷል። አሜን። ኢየሱስ ይመታ፣ ያንተ ይመታ። አሜን። ስምሽ ማን ነው? ምህረት ያንቺ ስም በኢየሱስ ኮንግራ። አሜን አሜን። ደስ ይበልሽ። አሜን። በቃ ወራቱ ገብቷል። ከተማሽ እዚህ ነው። በቃ ብድግ በይ። እኔ ወደፊት ምርጥ ሰው በጣም ምርጥ ጌታን የሚወድ 2026 ለአንተ ይወድ ባይወድ ዘጸአት ሆነ። በቃ መጣን ሆነ። ስሙ ማለት ዘሪ አንተ ነህ። እንታወቃለን ማይክ በመታወቅ አይሆንም። ሰማይ ስፈሪ የሆነ ነገር በጣም ያንቺ ሌጋ ባለቤት ሽቀኝ ቤት አልመጣም። እሺ ስልክሻል ፎቶ አለ ማለት ይባልሽ አምጪ። እጃችሁ ወደ ዘር ችግር ነው። እጃችሁ ወደ ዘር አዋጅ ይሻል በሉ። እዚህ
ትንቢት የሰማው እዛ ጋር የሆነ መልእክት የሰማው ነው። አሜን። አዋጅ ይሻል ብሉት። ባጭሩ ነው ጌታ ነው የሚናገረው። ልጄ ያልጄ ነው ስንት ወረኛ ሁለት ምረትና ዙሪያ አናና ባይስ ማለት ተከታይና አና ከጎንሽ ሰው እንደዚህ ወሰድ ነው ስላየው ሊያስባል አይደለም ያስባል ከእናንተ በላይ ደግሞ ሰማይ ያገኘ ሁሉ ፍርሃት እንደዚህ ከጎንሽ ውስጥ ስርዓት የሌለውን ለእሱ ሊያስደርግ መንፈስ ይህ ደግሞ በግልጽ በይልሽ ታያለሽ። አሁን የሚስል ነገር በጣም ተወደደ። ዛሬ ከዚህ ቤት እግዚአብሔር መጥቷል። አታፍርም ይላል። እኔ ስለ አንቺ አላውቅም። አንቺ በተወለድሽው ቤተሰቦችሽ መካከል ላይ ሰው ባጭ የሚነጭ መንፈስ እያየሁ ትንታላት ድምፅ ነው የሚሰማው። አስርቺ ጮች ልጃችሁን ወደ እሷ ይሰማል አይሰማል? ማሚ አምነት ይሰማል። አና ብዙ ጊዜ ከዚህ ከተማ ወዴት ነው የምሄደው? ከዚህ ከተማ ብዙ ጊዜ አንድ ሁለት ሶስት ልክ 90 ኪሎ ሜትር ላይ ነፍሱን አገኛለሁ። ስንዴት አንዴ ቀለለኝ ከሁን ፍሬጅ ላይ ቀጥቶ ኢትዮጵያ ይሸኛለሁ። እንኳን ዛሬ መጣች። እናንተ ያላችሁ ዛሬ ይሰበራል በኢየሱስ አንተ ድምፁ ደስ ሲል ከዚህ ኮንፍራንስ በኋላ በእጁ ላይ ምንድን ነው ያዘው እስከሚባል ድረስ ባርከዋለሁ። ሜትር ከዚህ ከተማ እናወጣ 90 ሜትር ላይ አገኛለሁ። ይኸው ጫንሻለሁ። ብቻ እንደዚህ ነው የምጠብቀው። ከዚህ ሜትር ላይ አንካታች ታንካታች ብቻዬን ያደርግሻለሁ። ምን መንፈስ ነው የሰማሁት? እዛ ለእሷ ትንሽ ስናገር በአንቺ ላይ ከጫማሽ እስከ ፀጉርሽ ጥቁር ልብስ ለብሰሽ ነው ያየሁሽ። መንፈስ ቅዱስ ነው ያሳየኝ። ዛሬ ግን የተመታ ይኸው ይመታ አይመታ አይፍረስ ወይ እትከፋርግና እንደዚህ ያርጋል። ነገ ሞቶ ከምትተነሱ ዛሬ ብታፈርሱ አይሻልም? ዛሬ ብትመቱ አይሻልም? ዛሬ ብትተነሱ አይሻልም? የተገለበጠ የፈረሰ የተነቀለ አናቱ ይባሳ። ባሏን አስመለጥ ነው፣ ዘመኑን አስመለጥ ነው፣ ህይወቱን አስመለጥ ነው፣ ነገሩን አስመለጥ ነው። በሱ ተሽሮ አዲስ አበባ ይግባ። ባሏ እዚህ መጥቶ ጸልዩለት እና ጌታ ነው የምናገር ይጸል ጭቅና ደግሞ ባህል ለጌታ ሲስ እግዚአብሔር ነው የምናገረኝ። ዛሬ ምሽት እንዲህ ብሏል። ጣልቃ ገብቻለሁ። አሜን። ሀሳቤና የሞት መላክ ተሰብሯል። ቁጭ በይ ይዛል ቁጭ በይ በቀጣ ላይ ታገባ አስፈልጎታል። አጨብጭብና ክብር አስገባ። እጅግ ከፈርግና ያን ይላል በለስ ስንሳት እጅ ከፋ እግዚአብሔር ይናገራችሁ ይናገራል። ክቤ ወደዚህ ሮጥ ብለናል። በኢየሱስ ክቤ ሸቀብ ቤተሰብ ውስጥ የኪሞ ቤተሰብ ማለት አልመጣም። ከዚህ በኋላ ሄድና እሱ ሄድና ይፈር የሰው ሰው አደርገዋለሁ ያለ የታሪክ ሰው አደርገዋለሁ። ይሄ ወጣት ከአንተ ጋር ጉዳይ አለ። ትልቅ ያላማ ሰው እንደዚህ በላቸውና እኔ ኃያል ሰው ይሆናል ብለህ አውጅ። ኃያል ሰው ይሆናል። ኃያል ሰው ይሆናል ወይ? ኃያል ሰው ይሆናል። ኢየሱስ ዓለም ከፍቷል። አሜን 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 አሜን። ምን ይበል ማስተፋታ እቺ ክረምቱ አልፏል። ክረምቱ አልፏል። ኢየሱስ ክረምቱ አልፏል። የዜማ ጊዜ መጥቷል።
ክረምቱ አልፏል ወይ? አልፏል። የዜማ ጊዜ መጥቶልኛል። የዜማ ጊዜ መጥቶኛል። ከዚህ በኋላ በይ ከዚህ በኋላ እስቲ እኔ አንዱ ነገር ሽያይ ዝም ብለሽ ከዛስ ለምን ድራሽ ዜማ ጊዜ እንደገና ዝጋሽ የዜማ ጊዜ በይ የዜማ ጊዜ መጥቶኛል። አሜን። በኋላ አላክሽም በይገሽ በኋላ አሜን አሜን። ዶክተር ማንም ያውቅ ይሄ ምንድን ነው? አፕሪል ነው አይደል? ከዛስ ሜይ፣ ከዛስ ጁን። እነዚህ በሚቀጥሉት ወራት አባቴ በኢየሱስ ሁሉም ሰው እያየ ሰው ሁሉ እንኳን ጌታ ተነሽ ምን ማለት ይሆናል? አሜን። እሷሱ ናችሁ። አንተ ሰው ተዋል ይበል። አሜን። ብድግ ይበል። አይሆንም ብያለሁ። ባጭሩ በመልእክት በመታወቅ አይሆንም። ቢያንስ ልንገርህ አንድ ሁለት ዝም ብዬ እያየሁ ስለሆነ ነው። ትላንትና እየተካሄዱ ነበርኩ ጉባኤ ውስጥ እንደዚህ ለምን የጠፋ ይሆን? ለምን የፈለገ ይሆን? ይሄ 100,000 30,000 50,000 አይደለም። እንደዚህ ቁጭ ብሎ ይጠብቃል። ስላየው ነው። በፊቱ ቆሜ ስለሚያወራ ነው። ስብከት በቂ ነው። ማንም ስላስገደለኝ ሳይሆን ትንቢት ሰማይ ስለተ እስከ እሱ ብቻ ጫንዝ የሚለው መሰለኝ። አሜን አሜን ይወጣል። አሜን። እግዚአብሔር ታምራትን አልጠበቁም። አሜን። እንደዚህ ጠብቋል። ከማላቸው አሳልፈዋል። አሜን አሜን። ዛሬ የሞት ሞጋ የሚሰበርበት ነው። ብዙ መናፍሶች አሉ። ደስ ይለኛል። ልድግ ይላል። አሜን። እሱ ብቻ ይፋ እንጂ የፈለጋችሁን እንከፍላለን ተብሎ አይደለም። እንኳን እዚህ ከተማ አይደለም ብቻ ነው ከሌላ ከተማ ቀጥታ ፎቶ፣ ታርጋ፣ ሰዓት፣ ሁሉ ነገር አይደለም። እንኳን የአንድ መኪና ታርጋዎች ሳይቀር ይኸው ሰግዶ ብሎ ነው የሄደ ነው መታይቻለሁ። አይተመች አሁንም ይላል ጌታ እንደዚህ ነው ብለህ ሁሉ ሰው ይስማ። ማለት እግዚአብሔር ታላቅ ነው ያስነሳል። ልጆችን ያስፈልጋለሁ ያለ የነቢያት መንፈስ ልብ መከፈት ይፈልጋል። ልባችሁ ክፈቱና አማዬ አሜን በይ። እንግዲህ ይመጣ እኔ ያየው እግዚአብሔር አውራ ምን ላውራ ስል ያው ደግሞ እንደዚህ አይደለም ይላል። ያው መሞቱን ቼክ አድርጋችሁ ነው የተባለ መሞት አይቻልም። መሞቱን ብቻ ቼክ አድርጋችሁ ዝም ብላችሁ ቼክ አድርጋችሁ እንዲገባባችሁ የጌታ መንፈስ እንዲህ ብሎ ኃያላን ናቸው። ኃይል ያተረከሙ ገዳዮች አሉ በዙሪያ ላይ። ሲስቴሙ ከዚህ ከተማ ጀምሮ ነው የሆነ ሲስቴም እግዚአብሔር ነው ተናገረ። ጆሮ ያለሰው ማንቀደል አለበት እንጂ ያቆብ እግዚአብሔር ለምን ችግር ለሚከፍላል ነው እግዚአብሔር ነው የምናገር። ብራዘር አላወራም ያሉትን ምስክር ይሆናል። ህዝቡ ተናገረ ይችላል። አበሻ ከኔም ጭምር ላይ አያምን ስለሚታወቅ ነው ይላል፣ ስለሚያወራ ነው ይላል። እንደዛ ነው ብለው በዛ ታውቁትራልኝ አበሻዎች ከኔም ጭምር እኔ ፍርድ ለምን አመጣለሁ? እግዚአብሔር ያልተናገረኝ ለምን አወራለሁ? ዛሬ ምሽት እንዲህ ብሏል ጌታ ደምን እንደዚህ አርጎ ሊጠጣ ወጣ። በዚህ ዓመት ነው እሱ ደግሞ ረገብ ሲባሉ ሰላም በመሰለው ሰዓት ላይ አፉ የበል ዛሬ እንደዚህ ብለዋል። አሁን ጋላለሁ ብለዋል። ዋናው ጋላለሁ፣ ዋናው ይጋላል፣ ዋናው ይመታል፣ ዋናው ይሞታል፣ ዋናው ይደፋል። በዚህ ከተማ ሰላም
ስንት ይሆናል? የ12 ብራንች ነው የሚገባው፣ ግን ከተማው ዙሪያ ነው የምትለው። እዚህ ከተማ ዙሪያ አይደለም። ብዙ በጣም አደገኛ ሰልፍ በሶስት ኦፕሽን ላይ አደገኛ ሰልፍ ጀምሩ ለመባል የተዘጋጀ ሰልፍ አለ። እያዩ ስለሆነ ጀምሩ፣ ቀጥሉ፣ አድርጉ፣ አቃጥሉ፣ ዝረፉ። ከአንድ ቸርነት በዚያ ጆሮ ሰምተን ባይል ትንሽ ተያለ ዛሬ ተዘፍተዋል። የተጠፋ ይሆን የተገለበጣ ይሆን የፈረሰ ይሆን አናቱ ይበሳ። ወደ ጓዳ ግባ ብለዋል ጌታ። ፊትህ ፈልግ ይለኛል። የሰማይ መልአክ ነው። ዋው ልዩ ብዙዎች ባዶ ነወረሽ አሁን ጆሮ ሰምተሃል። ባይ ትንሽ ምልክት አለ። ትንሽ በቅርብ ነው ላይ ነው እግዚአብሔር ታላቅ ጸጥታ ይሆናል። ወጀቡን ጣጣ ያደርገዋል። ማይበሉ ጸጥታ አሜን። የውጭም ጠላት ሞቷል፣ የውስጥም ጠላት ዛሬ ሞቷል። ናኔ ጋ እነዚህ በላቸው። ሰላም ነው፣ ሁሉ ሰላም ነው። እኔ ጋር ሁሉ ሰላም ነው። ታቤት ሬሳን አንሸኝም በል። ሬሳዬን አልሸኝም። አሜን። ሬሳዬን አልሸኝም። አሜን። በኢየሱስ አሜን። ሬሳዬን አልሸኝም። አሜን። ሬሳዬ ከዚህ አይሸኝም። እግዚአብሔር ለጠላቶች አይሰጥም። በኢየሱስ አሜን። ላውራ ጌታ ይብለኝ በቀው በሶስት ወር ውስጥ ሐዘን ባዘን ያደርጋል። የወጣ አይደኛ ይባባል የተረገጠ ይሆን ይመታ። ያው አባቴ ብር አይደለም ወርቅ አይደለም ያንተ ታክቲክ ምናምን የለም ሊደፋ በምንም ያው እንደዚህ መኪናው ሾልት ከምን አጠፉ ታክቲክ የተማሩ በጣም እጃቸው እግራቸው ቢተኩስ ጥይት የማይገባባቸው ሰዎች ናቸው። አንተ ሊገሉ ያሉት ዛሬ እንዲህ ብለዋል፣ ፈርሷል። አልፎ ይሄዳል፣ እድሜው ይቀጥላል። ታምራቱ በየቱ ላይ ይሆን? ጨርሻለሁ። የቀረውን በስልክ ባለቤት ደስታ አሜን ምስጋና ይሆናል። አላለቅስም ከዚህ በኋላ አሜን። አንቺ ማለት ነው ሰው እያለ ብቸኛ ሰው እያለ እኮ ሰው ስለምትነግድ ነው ጮባል ያላልኩት አባቴ መንገድ በቅቤ ታጥቧል። አንቺ ሰው እያለ ብቸኛ ደግሞ እንዲህ እግዚአብሔር አይፈርድም ወይ ብትይ ዛሬ እንደዚህ ብሎ ጌታ አንድ ሰው ጨዋ አሜን ነው። እንደና ነው ሰው ይፈርደሳ ላጥሶና እቃ አለ እንደዚህ ሆነናል። ተመለስ ቦታ የለም። ሷር እንደገና ሰላም ብለን ጨብጤ እኔ ማለት አልጠፋ ሴራው ፈርሷል። አሜን። እንደገና ፈርሷል።
አንተ በአበሻ ብቻ ሳይሆን በሌላ ሀገር ዜጋ አጠፋለሁ ብሎ ብዙ ያገኘው ትላንትና ነው ማለት ነው። ዛሬ ብቻ እንደዚህ ብሎ ኢየሱስ መጣ ያንተ ይመጣ። አሜን። አውጭ እኔ ያልተፋው ነገር እኔ ያልተፋው በጣም ከባድ አሁን በክፉ አጥፋለሁ እንደዚህ ነው። ዙሪያ ታጥሮ ነው ዛሬ ወገቡ የተመታ ነው። በጎን ያለው ጀዋን ታጋዝና ገዳይ ተገድሎ እንደዚህ ይባላል። ገዳይ ተገድሎ ማለት ነው። ጌታ ነው ላይ ማስተስ ጌታ እኔ ያወራኝ ጌታ ነገ ከምታለቅ ዛሬ በኢየሱስ ስም አፍርስ። በዚህ ግራ በኩል ጡትሽ በጣም የሚያምሽት ሄደው ኩላሊትሽ ብራዛር ነው ሄደው እሺ ብራዛር ነው የሚያምኝታለሽ እሺ ከፋለሽ ወደ መድረክ ወደ ነው ኔ ይሄ ሰው ይሙት ወይ እግዚአብሔር ያኖረው ዛሬ ምሽት ቀስተኛው ዘንዶ ስድና ኤሴ ምናምን ዘንዶ ልብል ባይ ከዛስ ሮቦት ተባለ ከዛስ ሳቤ ተባለ አራተኛ ልጅ ነው ሰውዬ እግዚአብሔር አሰፋኝ የምታገ ማለት ንገር ነገር አንድ ነው ሰባት ልጅ ይባላል። አሜን። ከዚህ ኮንፈረንስ በኋላ ይሄ ይሆናል። አሜን። ይሄ ታመነ መስጎት ሆነ ያለ ተማቷል። አሜን። የሰው በኢየሱስ አንተ ምስክርቶናለህ አንተ ምስክርቶ እንደዚህ እጅ በዚህ ቅርብ ጊዜ የምታገኛለህ ቅርብ ጊዜ ዛሬ ግን ጀምረኝ ከሰው ጎማ ቤት ፎቶ ወርዷል። ምናገር ይሞት ዛሬ ፋርሰዋል። እነዚህ ያለ ናትሞት ይመርደ እኔ ጌታ ላይ እንደዚህ ነው ደልየረቻ ፎቶ ላይ እግዚአብሔር ነው የምናገር ይህ ፈከት ሲከተማ ይሞት ብቻ ዛሬ ምሽት ወገቡ ተቆርጧል። አጮይና አትሞት ወደ ክብር ተናገሩ። አንድ ሰው አሜን ወይ አሜን። አዎ ድምጽ ተሰማ እግዚአብሔር እንደዚህ ይባላል እያለኝ ነው። እንደዚህ በጌታ በኢየሱስ ስም 2026 ከዚህ ኮንፈረንስ በኋላ በጌታ በኢየሱስ ስም አንድ ሰው አሜን ይበል። ይስሐቅ በዛ ምድር ዘራ እግዚአብሔር ባ አፈራ ይላል። ዛሬ እንደዚህ ብሏል። ተባለ ድንጭ ወልሻል ነገራይ ሰማው ጨርሻለሁ። ወደ እኛ ግሩፕ ይመጣል ለምን የሰው ሲስተም አለ ዛሬ ፈርሷል። አንተ የዘኛው አንድ ጀግናቸው አሜን ይበል። አሜን ያንተ ጉድ የኔ ጉድ ይላል። አሜን ጾይና ሆኖ ማለት አረ በጌታ አረ በኢየሱስ አባይ አንተ ሰው ሆኖ ማለት ተዘጋጅቻለሁ። በጣም ከገጣሪ በኢየሱስ ከዚህ ኮንፈረንስ በኋላ ለሷ ቤት ያው ወጥቻለሁ። አሜን 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 ዛሬ ቤቷ ገብቷል። አንተ እዚህ ማድረግ እግዚአብሔር ጎብኝቶኛል። ወይ እናንተ ሄዳችሁ ቤቷ ላይ ምስጋና ታወጣላችሁ። ጨርሻለሁ። በሰላም ልጆች ወይ ሰው ያዲናል ጡርዬ በኢየሱስ እንግዲህ ግሬስ እኔ ነው ብቻ ላይ ይበቃኛል እኔ ስለሷ ላይ በቃ ከዚህ በኋላ በቃኝ በይ ከዚህ በኋላ በቃኝ እኔ ስላንቺ አላውቅም። ንገር ምን እንዳለ
እንደ ሰው ጠላት እንደ ሰው ነው የሚያወራሽ። እንደ ሰው መጥቶ እንደ ሰው ደግሞ ይጀለን የሞቱ ሰዎች ሳይ በቃ አንቺ በየዋን ምድር ለመኖር ያለሽ ዛሬ ምሽት ግን እንደዚህ ብሏል። በጌታ በኢየሱስ ስም በቃታል። ቸፈርግና ከለዋ ላይ ያመልጧችሁ የሞት መንፈስ ወልድ ተሰበረ ማለት ነው። አማ ሁሌ ስትናገር ይሄ ምድር እኮ ለኔ ጀርባ ሰጠኝ ነው። ይሄ ምድር ትተኛለሽ እንጂ ግፍ የለም። በቃ ትተኛለሽ እንጂ ግፍ የለም። በቃ ያወራሻል። እግዚአብሔር እኔ ልክ ነኝ ይልሻል። ሰልፉ ለሌት ይልሻል። ውጪ ከዚህ ምሽት ጀምሮ የሚያጽናና ጉልበት ወደ እሷ መጥቷል። እግዚአብሔር ያው ይሄ መልክሽ ሁሉ እየተበላሸ ነው። ሁሉ ነገር ምግብ ሁሉ ይመስላል። የለም አይዋጥ እንደ እርጉዝ ሴት ያቅለሸልሻል፣ ያፍራል፣ ያቅለሸልሻል። በጣም ልብሽ የተሰበረብሽ ግራ የገባሽ እግዚአብሔር ግን እንዲህ ይላል መውጫ አለኝ። ጩና ዳኛ ነው ባልጫዋችሁ ማ ለቀጣሪ ዳኛ ነው ባላተ ፈራጅ ነው ባልጮይና ይፈርዳል ባልጮይና አሜን። እኔ ጎራ አይተመጣ ኢንተርናሽናል ሰው ኢንተርናሽናል ዓለም አቀፍ አሜን ልጅ መርማሪ አሜን ሳይንቲስት አሜን ትምህርት አትረሽ ያስብል የወጣ ባንዱ ይላል ክብር ይላል በኢየሱስ እግዚአብሔር ይኸው ትምህርት ይላል ከዛ መጥቶ አማኝ በኢየሱስ ያይዞ ዛሬ በዚህ ሌሊት አውረት መጥቷል። አሜን ኢየሱስ ሲመጣ ያንተ ይመጣል አይደል? በዚህ ልክ ይችላል። ወሮች ጆና ክብር አለ ወሮች ይሄ ያዙ እኔ ልጄን ቆሜ አልቀብርም በይ ልጄን ቆሜ አልቀብርም። እኔ ልጄን ቆሜ አልቀብርም። ምን ያንተ ብትል ነገ ያውታል። ዛሬ ቀጥቶ እየመጣ ነው ጌታ። አሜን አሜን። እንደዚህ ትምህርት ታሟል። ከቅርብ ጊዜ ወዲህ ያለው ነገር በአንዱ ልጅ ላይ እግዚአብሔር ወገቡ ተመቷል እያለ አያሳፍርም። አሁን ተገለዋል። ሜዳ ላይ ሳይቀር ዛሬ ምሽት ግን ዋናው ተገለዋል። ተመቷል። ፓስተር እኔ ከጀመርኩ አልጨርስም። እኔ እግዚአብሔር እንደዚህ ብሏል። ያው ሲማሽን ጋር ከዚህ ምሽት ጀምሮ እግዚአብሔር መንፈስ ቅዱስ ይላል የቁራ መልእክተኛ ተባቷል። ዋና ነው ተገደለው። ደስ ይበልሽ። ከምትነሱ ኃያላን ሴቶች አንዷ እሷ ናት። ያው የጫማ ይሰጣልሽ ሌላ ኪሎ ጨምርልሻል። መሰለው ነገር ይሄን ቁስ ሰውነት ቁስ ይሁ አሁን ደግሞ አንቺ በከተማ ዞሮ የምትሰራን ሰው ስታይ ከዛ ውጭ ዛሬ ምሽት ግን አጽናኝ አሜን አሜን የሚያበረታ አብሮ የሚቆም ዳኛ ፈራጅ አንድ ሰው ጮህ አሜን ሳንቺ ያላለም እኔ እግዚአብሔር መዝገብን እንደዚህ አገላብጣለሁ ጨርሻለሁ። በሰላም እንገናኝ። አጨብጭቡና አባ እንግዲህ ወይስ ስንት ጥሩይ
የሚቀርብሽ የሚቀርብ ሴት ማለት ነው። በጣም የሚቀርብሽ ሴት ራመት የለች የት ናት? በቃ በኋላ ፕሮግራሙ ሲያልቅ ምን አይነት ሚስት ዛሬ ምሽት ለአንቺ ህይወት ፋሬስ ሆኗል፣ ማውጣት ሆኖላታል። እችልዛት ቸቷዚ ነው እማ ቱጋራሽኛ ለምን ናሽ ምን አልሽ? ያምሻል ብቻ አይደለም ያው እዚህ ቱጋራሽ ላይ በቱጋራ ካንሰር ይመለሻል። በጣም ነው የሚወድሽ ምግብ ይሻላል። ከዛ ያገሻል እንደ ልብስ ከዛ ይራም በሚገባ ተናገ ነፍስ እንዳለ ነገር ውስጥ ላይ ሲንቀሳቀስ በጨጓራ ካንሰር ሰይጣን ከልሻል ብያለ እኔ ስላየው ፓስተር አንተ እጅሽ በረብ እንዲያጅ በጨጓራሽ ላይ ፓስተር ረስቷጅ ላይ ጅንጃ ዛሬ ይፈርሳል። ብቻ ስትፈውስ ደስ ይለኛል። ያው ፈውስ የልጆች እንጀራ እኔ ረግ ወጃችሁ ላይ ሳዘርኩላት እያይተከባድ ልታየው ደግሞ በኢየሱስ ስም ዛሬ በዚህ ቤት ፈውስ ይሆን። ዘርጉ እጆቻችሁ ዘርጉ ተባረክ ዘርጉ እሷል ይኸው ታያል እያየው ነው። አደገኛ ፈውስ እያለፈ ምንድን ነው? ኧረ ፈውስ እያለፋል። ኧረ በጌታ በእሷ ላይ አደገኛ በጨጓራ ካንሰር አትሞተ። ዛሬ ረግሜዋለሁ፣ አፍርሼዋለሁ። መንግስቱ የተገለበጠ ይሁን፣ ኃይሉ የተመታ ይሁን፣ ምንጩ የደረቀ ይሁን፣ አናቱ በኢየሱስ ስም የተነቀለ ይሁን፣ የተገለበጠ ይሁን። አዳላ ብራባቻ ዲባሳ ለአንተና ለመጨረሻ ከላላ የተነቀለ ይሁን። ሳያ ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም። ከዚህ ምሽት ጀምረሽ የፈለግሽውን ነገር አድርጊ። እንደዚህ ይጨበጨባል ለጌታ። ፈውስ ይሁንላት፣ ታምራት ይሁንላት፣ ያግኛት በኢየሱስ እንጸልያለን። በእናትሽ እግዚአብሔር ከዚህ በኋላ ይሄ መልክሽ ይቀየራል፣ ይሄ ይቀየራል። ደግሞ ትሄጂ እጃችሁን ከፍ አድርጉና ልባርካችሁ። አንድ ሰው ጮሆ ኢየሱስ ያድናል ይባል፣ ያስመልጣል በልቷች በጣም ክበር እጅ ከፍ አድርጉና ያድናል በሉ፣ ያስመልጣል በሉ፣ ያሻግራል በሉ፣ ያኖራል በሉ፣ ለጠላቶች አሳልፎ አይሰጠኝም በሉ፣ ኢየሱስ በሉ። 26 ያስደንቀኛል በሉ፣ በሮች ይከፈታሉ፣ ታምራት ይሆናል። አንድ ሰው ጮኸ አሜን ይበል። ነገ ትምህርት ቤት አለ፣ ልጆች ብዙ ነገር አለ። ቢቀጥል ደስ ይለኛል። አልጨረስኩም። በሰፊ ማለት ዋ ታርግ ጌታ በኢየሱስ ድንገተኛ መዝገብ ስትጀምሩ አሜን። የክብር መዝገብ ነው። የታምራት መዝገብ ነው። ያለ እንዴት ነው? ይሄው ጋር ረጅም ታሪክ ኦኬው ጋር አልደከመኝ እንጂ በእናትህ እንዴት ባይነ ታያላችሁ ወይ? አሜን አሜን። እግዚአብሔር ፍርሽ ፈቀደለ። አሜን ወለታ አሜን ወይ አሜን። ኮንፍራንስ በኋላ ወደ አንቺ ቤት ኮቴ ሳይሰማ ጌታ ይመጣል። አሜን አሜን። ኮቴ
መድረክ ተናግሬያለሁ። እንደዚህ በዚህ ማስመጣለሁ፣ በዚህ ማስመጣለሁ፣ በዚህ ማስመጣለሁ። አሜን። ጆይና ሆ እግዚአብሔር በዚህ ሞት ከሚጠብቃቸው አንዱ እሱ ነው። ዛሬ ተቀጥቷል። እኔ ለእግዚአብሔር ሰው ልንገርህ እንዳለ ከዚህ በኋላ ያው ህዝብ ይስማ። አንተ እድር ውስጥም እድር ባይላዊ ምናምን ቀጥል፣ ግን ላትቀመጥ ጌታ ነው ነገረኝ። ወንበር ላይ እንዳትቀመጥ። በጣም ክፉ ወንበር እየመጣ ነው ከፊት ላይ። ብረት ሊያስይዝ የሚፈልግ መንፈስ አለ። እንጨት ልትይዝ፣ እሳት ሊያስይዝ እየተመተለ ነው። ክፉ ጽዋ ሊያጠጣ የሞት ጽዋ እንደዚህ ይኸው። ይሄ ወንበር ምቹ ነው፣ ቁጭ በል እንዳትቀመጥ ብለዋል ጌታ። ይኸው እየመጣ ነው። አትግባ፣ አትቀመጥ ብለዋል ጌታ። ኢየሱስ ጌታ። ማህበራዊ ህይወት እድር ምናምን ቀጥል። ለየት አድርጎ ወንበር ሊሰጥ የሚፈልግ መንፈስ አለ ከፊት እየመጣ ነው። ታል ባይ እንደዚህ አንተ በቃ እንደዚህ ብቻ ምንም አትገባም። በዚህ ላይ ተቀመጥና እንደዚህ አለቃችን መሪያችን ምናምናችን ምናምን ይኸው እየመጣ ነው። ነገር ተሰውረ ኑርልን። ክብሬን ነኝ ይላል ጌታ። አሜን አሜን። አንቺ ነጋ ሆላ ማገኖ ብሬ በጌታ ምን እያየው መስለህ? ባሏ የት ነው? አባቴ ብርሻ እንጂ እነዚህ ባይና የሚፈራው አይሆንም ወይ? የሚፈራው አይሆንም። አሜን አሜን። ባሰ ብርስማ አባያዝ ፓስተር ሁለታቸውን እጅ ጨምሩት። ዛሬ በዚህ ቤት አዲስ ምንጭ ይፈልቃል። አዎ አምንታሽ ደስ እጃች ከፍ አድርጎ ይሄ ሁላችሁ በላችሁ። አባቴ እኔ ሲያው ትግል አለ፣ ህይወቱ ትግል በጣም ትታገላለህ። አቤት ብላም ያለ ምንጭ ያለ ምንጭ አለ። ዛሬ ግን ትእዛዝ ወጥቷል። አንተ ተራራ ልጄ በዘርባቤ ፊት መንገድ ዳታና ሜዳ ዝም ብሎ ከፊት እንደ ጌታ የሚናገር መጣለሁ እያየሁ ነው። ይሳጋ ይሄ ሰው ሻወር ቤት ጥሎት እንደ ሻወር ቤት ጥሎ ሊመታ ያለ መንፈስ አለ። አባዬ እሱ መንፈስ ዛሬ ተመቷል። ሌላ ቤት በተለይ በአንተ ህይወት ብዙ ስኬትን የከለከለ አደገኛ ዛሬ ተሰብረዋል። አሜን 2027 እዚህ እመጣለሁ። ይሄ ሰው አሜን አሜን ቤት አምነት ይመጣ አሜን አታውቁ እንደ ይሄ ሙሉ ነገር ቤቷ ላይ ይሆናል። እስማ እግዚአብሔር ያኛውንም ሰልፍ አሳልፌ ያኛውንም አሳልፌ እቺ ልጅ እኮ ያለፈች ነው። እውነት ውሸት እኔ አላውቅም። እግዚአብሔር ፈሰክ አሜን ያሳለፈ ጨለማ እግዚአብሔር ያን ነፍስሽን ሊወስድ መጥቶ ሊባ እንደመጣ ከሆነ እኮ የለሽም እንጂ እዚህ ምድር መሀል ገቦ ኢማሙን ከድያ ነው አለ። ይሄ ወዳጅ በቃ ለካሳ መልቻለሁ አለ። ትዘልሽም ብቻሽ ያለሽበት ብቻሽ ትዘልሽም ሰዎች ላይ ይጸልዩ ግሩፕ እግዚአብሔር እባክህ እግዚአብሔር መንፈስ እንዲህ ነው ነፍስሽን ያተረፈ እግዚአብሔር ከዚህ ኮንፈረንስ በኋላ በዚህ ቤት አረደስ በላይ ያከባሉ ዛሬ መረዳት ላይ
እንደሚወጣ እግዚአብሔር ነግሮ ግን ወደዚህ ልመጣ ልብስ ልጋስጋኝ ጫማ ላርጊ ብለትስ ምናልባት መድረክ ላይ መልእክት ሊመጣ ከዚህ በኋላ ቤታችሁ ደውለ ሊጋር ሌልታ ይሆናል። ለዚህ ጊዜ ሰጥቶ ማገልገል ቀላል ነው። ይህን ነው ያካፈልከና እግዚአብሔር አምላክ አብዝቶ ይባርክ። በአንተ ላይ በአንተ ውስጥ ስላሉ የተባረከ ይሁን። ትዳሪ፣ ልጆች፣ ቤት ሁሉ በጌታ የተባረከ ይሁን። እግዚአብሔር ባርክ፣ ተባረክ። እኛ ደግሞ ከጌታ የተሰበከልንን ከጌታ የሰማነውን የተጸለየልን ሁሉ ነገር እኛን የምናስበው ጠላት ይሟርታል እንዳያገኘን መጸለይ እንዳያገኘን ከጌታ ጋር መጣበቅ ይመጣው። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረክ ጌታ ኢየሱስ። አሁን ደግሞ የምናደርገው ነገር ሁላችን በእግሮቻችን እንቆማለን። ሁላችን በእግሮቻችን ራሶቻችን እግዚአብሔር ባርኮናል፣ በብዙ ህይወት ባርኮናል፣ በብዙ ኑሮ ባርኮናል እና እግዚአብሔር እንደገና እናገለግላለን ማለት ነው። እዚህ ጋር የመባ ዕቃ ይዘረጋል። ይህ አገልጋይ ደግሞ እኛን አገልግሎናልና ሻይ ጠጣ የምንለውን ከራሳችን ከኪሳችን ያለውን ነገር እዚች ጋር እንጥላለን። ጌታ ኢየሱስ ይባርክህ እያለው ማለት እና በአንድ መንፈስ አብረን እንሆናለን፣ እንጸልያለን። እግዚአብሔር አምላክ በምትወጡበት መንገድ ሁሉ ቀድሟችሁ ይውጣ፣ ከማንኛውም ክፉ ይጠብቃችሁ። እግዚአብሔር በደሙ ይሸፍናችሁ። የተዘራባችሁ ይህ የህይወት ቃል ጸሎት በእናንተ ህይወት የተጸለው ጸሎት እናንተን ይጋርዳችሁ። ማንኛውም ገዳይ እናንተን አያገኛችሁ። እግዚአብሔር ይደብቃችሁ። በእግዚአብሔር ተሸሸጉ። ዘመናችሁ፣ ትዳራችሁ፣ ልጆቻችሁ ከተማችንን ጌታ ይጠብቀን። የሥራ ቦታችን የተጠበቀ ይሆን። ማንኛውም የደረቅ ሞት የተከለከለ ይሆን። ማንኛውም የተደገሰ የሞት አዋጅ የተከለከለ ይሆን። እግዚአብሔር መልካም የምስራች ያሰማል። እግዚአብሔር አምላክ ይባርካችሁ። የእግዚአብሔር ክብር ከእናንተ ህይወት አይላችሁ። መባችሁን እናስቀምጥበት ይሆናል። ጌታ ኢየሱስ ባርካችሁ።